ጊዜው እየፈጠነ ነው። ዓለም ወደ አንድ መስመር እየመጣች ነው። ዓለም አንድ እየሆነች ነው። ማወቅ የምንፈልገውን ማንኛውንም ነገር እጃችን ላይ ባለ ስልክ ተጠቅመን የትም መሄድ ሳይጠበቅብን ማወቅ እየተቻለ ነው። ዓለም አንድ እየሆነች ነው። ወደ አንድ መንደር እየመጣች ነው። ሰላም የሀገሬ ልጆች እንደምን አላችሁ? ኤአይን ተጠቅመን እንግሊዘኛ ቋንቋ ወይንም ሌላ የውጭ ቋንቋ መማር ብርቅ ላይሆን ይችላል። ምክንያቱም ኤአይን ተጠቅመን እንግሊዘኛ ቋንቋ እንዴት መማር እንዳለብንና አሊያም ሌላ የውጭ ቋንቋዎች እንዴት መማር እንዳለብን ያን ያክል አዲስ ነገር አይደለም። ምክንያቱም እኛ በፈለግነው መንገድ ቋንቋ መማር ከፈለግን ሮድ ማፕ እንኳን አዘጋጅተን ስጠን ብንለው እኛ መማር በምንፈልግበት ሰዓትና ጊዜ አዘጋጅቶ የሚሰጠን ኤአይ እንዳለ ግልጽ ነው። የሆነ ሆኖ እኛ የሀገራችን ቋንቋ የሆነውን እንዲሁም በብዛት የማይነገረውን የግዕዝ ቋንቋን እስኪ እንዲያስተምረኝ ኤአይን እጠይቀዋለሁ። ስለዚህ የግዕዝ ቋንቋን እንዲያስተምረኝ ኤአይን እጠይቀዋለሁኝ። እናንተ ቤተሰቦች ታዲያ እስኪ ለሊቃውንቱ ሼር አድርጉላቸውና እነርሱም ይታዘቡት። ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። እንዲሁም ለቤቱ አዲስ ከሆናችሁ ኳ አድርጉና ሰብስክራይብ በማድረግ ገባ በሉ ቤተሰብ ሁኑ። እንዲሁም ቪዲዮውን ላይክ በማድረግ ጀምሩ። እስኪ ኤአይን ግዕዝ እንዲያስተምረን ከመጠየቃችን በፊት ይሄ ወንድማችን የሚለውን ሰምተን እንመለስ። የጥበብ መጀመሪያው እግዚአብሔርን መፍራት ነው። ሁለተኛ ግን ግዕዝ ማወቅ ነው ወንድሜ። ቻይኖች ግዕዝ እንደሚማሩ ታውቃለህ ወንድም ማለት የሻንጋይ ዋና ከተማ ነው እና ዝም ብለን ዞር እያልን አንድ ቻይና አገኘን ማለት ነው። እኔና ፋሲል ጓደኛዬ። ከዛ በኋላ ማውራት ጀመረ ማለት ነው። ስናወራ ከየት የመጣችሁት አለ። ኢትዮጵያ ሆ አይኑ ኢትዮጵያ አለ። ሀው አይ ስፒክ ግዕዝ አላለም። የት ተማርክ እለዋለሁ። ለንደን ሄጄ ግዕዝ ተምሬ መጥቻለሁ። አሁንም እየተማርኩ ነው። ቀጣይ ዓመት እመረቃለሁ አለኝ። ማን? ቻይናው። ወይኔ ተኝቼበት እኮ ነው የኖርኩት እኔ። ከዛ ፋሲል ጓደኛዬ መቼም ቁም ነገረኛ ነው። አማናል ለጸሎት ይዘን የመጣነውን መዝሙረ ዳዊት በግዕዝና በአማርኛ የተጻፈ እንስጠው ስጦታ አለኝ። እሺ ብየው መተናል። እንሂድና አብረን እንስጠው። My brother, nice to meet you. This is my present, okay? Thank you. This is my present. Thank you so much. Yeah. ፋሼ ያው የፋሻ ስጦታ ነው አድርሼልታለሁ። መዝሙረ ዳዊት ነው። So keep study Giz, okay? Yeah. Keep study Giz. I will. I will study also. We're studying together. We study together. Maybe next time we will talk in Giz. Yes. ይሄው ነው። ቀላል ተኝተንበታል። በነገራችን ላይ ኤአይን እንደ ቀላል እንዳታዩት፣ እንደ ዋዛም የሚታይ ነገር አይደለም። ለምሳሌ ምን አለ መስላችሁ? ኤሌክትሪክ ለመስራት ኬብል ቆረጥኩኝና በዚህ መንገድ ኬብሎችን ቆርጬ ከዛ የትኛው ነው ግራውንዱ፣ የትኛው ነው እሳት፣ የትኛው ነው ኒውትራል የሚለውን መለየት ትንሽ አቃተኝና ከዛ እንደዚህ ፎቶ አንስቼ ምን ብዬ በጠይቀው ጥሩ ነው which one is neutral ብዬ ጠየቅኩትኝ። ከዛ ምን ብሎ አመጣልኝ? in standard modern electrical wiring widely used in Europe, Australia and many other regions the blue wire is neutral wire አለኝ። ስለዚህ እዛ ጋር የሰጠሁትን አሁን ወንድዬ ስታንዳርድ እየሰጠኝ አያችሁት? ብሉ ኒውትራል ነው፣ ብራውን ሆት ነው ማለት ግሪን እና የሎ ያለበት ደግሞ ግራውንድ ነው ብሎ በዚህ መልክ ነገረኝ። ስለዚህ ማንኛውም ባለሙያም ሆነ መካኒክ፣ ኤሌክትሪሺያን በየትኛውም ዘርፍ ያላችሁ ሰዎች የሆነ ፒክ አድርጋችሁ ፎቶ ይሄ ነገር ምንድነው እስኪ አብራራልኝ ብላችሁ ብትጠይቁት እያንዳንዱን ነገር አብራርቶ ይሰጣችኋል። ያም የሚመልሰው ከምን አንፃር ነው? ዓለም አቀፋዊ ስታንዳርዱን በተከተለ መንገድ ነው ሊመልስላችሁ የሚችለው እና ኤአይን እንደዋዛ አትዩት። በእያንዳንዱ ህይወታችሁ ልትጠቀሙበት የሚገባ ነው ልላችሁ ፈልጌ ነው። እኔ ከዚህ በኋላ ኤአይን የወሬ ጓደኛዬ ማድረግ እፈልጋለሁና ከዚህ በኋላ ጓደኛዬ ላደርገው ፈልጌያለሁ። እናንተም ተጠቀሙበት ለማለት ፈልጋለሁ እና እስኪ ግዕዝን እንዲያስተምረኝ ኤአይ ልጠይቀው።
ሰላም ጤና ይስጥልኝ ጀመኔ እንደምን አለህ? ሰላም፣ እኔ ደህና ነኝ። አንተስ እንዴት ነህ? አለሁ። ግዕዝ ቋንቋ ማወቅ ፈልጌ ነበር። ምናልባት ልታስተምረኝ ትችላለህ? በጣም ጥሩ። በእርግጥ እኔ ልረዳህ እችላለሁ። ከየት መጀመር ትፈልጋለህ? መሰረታዊ ቃላትንና ሀረጎችን ነው ወይስ ሰፋ ያለ ነገር? ምንም አላቅም ስለ ቋንቋው። ምናልባት ከየት ብንጀምር ይሻላል ብለህ ታስባለህ? ምንም ካላወቅ ከመሰረታዊ የሰላምታ መለዋወጥና ቀላል ጥያቄዎች መጀመር ጥሩ ነው ብዬ አስባለሁ። እንደ ሄሎ፣ ሃው አር ዩ፣ ታንክ ዩ የመሳሰሉትን መማር ትችላለን። ዝግጁ ነህ? አዎ ዝግጁ ነኝ። እሺ በጥሩ። በእንግሊዝኛ ሄሎ ማለት ሰላም ነው። ኖ አልተግባባንም ጀመኔ፣ አልተግባባንም። ግዕዝ ቋንቋ መማር እፈልጋለሁኝ። ግዕዝ ነው እንድታስተምረኝ የፈለኩትኝ። እንግሊዘኛማ መቼም ያው ታውቃለህ፣ ግን ግዕዝ ቋንቋ እንድታስተምረኝ ነው የፈለኩትኝ። ይቅርታ፣ አሁን ገብቶኛል። ግዕዝ ቋንቋ መማር ትፈልጋለህ? ግዕዝ በጣም የሚያምርና ታሪካዊ ቋንቋ ነው። ከግዕዝ ፊደላት ወይስ መሰረታዊ ቃላት መጀመር ትመርጣለህ? ያው እንደነገርኩህ ስለ ቋንቋው ብዙም ስለማላውቅ እስኪ ከየት ብንጀምር ይሻላል ብለህ ታስባለህ? እሺ እንደዛ ከሆነ ከግዕዝ ፊደላት መጀመር ጥሩ ነው ብዬ አስባለሁ። ፊደላቱ የቋንቋ መሰረት ናቸውና የመጀመሪያውን ፊደል ልንገርህ። እሺ ንገረኝ። የመጀመሪያው ፊደል አልፋ ነው። በግዕዝ እንደ አ ይነበባል። ጻፈውና ድምፁን ለመለማመድ ሞክር። አልፋ። ልክ ነህ፣ አልፋ። ቀጣይስ? ቀጥል እስኪ ቀጥል። ስለ ቃላትና የቃላት አመሰራረት ምናልባት ልትነግረኝ ትችላለህ? በግዕዝ ቃላት እንደ ብዙ ቋንቋዎች ከስሮች እና ከጥያቄ ይመሰረታሉ። ለምሳሌ ቃል የሚለው ቃል በግዕዝ ነገረ ከሚለው ስር ሊመጣ ይችላል። ወደ አረፍተ ነገር መስራት መሄድ ትፈልጋለህ? አዎ። እፈልጋለሁ አረፍተ ነገር መስራት በቃላቶች። ሰላም ለክሙ ማለት ሰላም ለእናንተ ይሁን እንደሆነ ተመልክተናል። አሁን ሌላ አረፍተ ነገር እንሞክር። እግዚአብሔር ይመስገን በግዕዝ ወኢዜሳ እግዚአብሔር ማለት ነው። መድገም ትፈልጋለህ? እሺ ሌላ ቀጥል። አንተ፣ አንቺ፣ እናንተ፣ እነርሱ የሚሉትን የአማርኛ ቃላቶች ወደ ግዕዝ እስኪ እየለወጥክ ንገረኝ። ጥሩ። በግዕዝ አንተ ይባላል። አንቺ ደግሞ አንቲ ማለት ነው። እናንተ አንቱሙ ሲሆን እነርሱ ደግሞ እምነሱ ወይም እማንቱ ተብሎ ይተርጎማል። ልምምድ እናድርግባቸው። ይቻላል። እሺ እንጀምር። አንተ ማለት በግዕዝ አንተ እንደሆነ አይተናል። አሁን አንቲ የሚለውን ተጠቀም። አንቲ ማለት ምን ማለት ነው? አንቺ ማለት ነው። ትክክል። አሁን አንቱሙ የሚለውን ተመልከት። አንቱሙ ማለት ምን ማለት ነው? እናንተ ማለት ነው አይደል? በትክክል። የመጨረሻው እምነሱ ወይም እማንቱ ነው። ምን ማለት ነው? እነሱ ማለት አይደል? ትክክል ነህ። አሁን እነዚህን ቃላት በመጠቀም አጫጭር አረፍተ ነገሮችን ለመስራት እንሞክር። ይቻላል። እንቀጥል። እሺ እንጀምር። አንተ በግዕዝ አንተ ትበለ ማለት ነው። አንቺስ? አንቲ። አንቲ ትበሊ ማለት ነው። በጣም ጥሩ። እናንተና እነርሱ የሚሉትን ቀጥል። አንቱሙ ትበልዑ ማለት እናንተ ትበላላችሁ ሲሆን
እምነሱ ወይም እማንቱ ደግሞ እነርሱ ይበሉ ማለት ነው። ጥሩ። አሁን እነዚህን ቃላት በመጠቀም ሌላ አረፍተ ነገር ለመስራት እንሞክር። በጣም ጥሩ ጀመናይ፣ በጣም አሪፍ እየሄድክ ነው። እኔ የምልህ ግን ይሄ ቋንቋ የት ነው በብዛት የሚነገረው? የት ነው የሚነገረው ማለት ነው? ግዕዝ በአሁኑ ሰዓት በዋናነት በኢትዮጵያ እና ኤርትራ ኦርቶዶክስ ተዋህዶ አብያተ ክርስቲያናት እንደ የጸሎት ቋንቋ ያገለግላል። እንደ ሕያው ቋንቋ አይነገርም፣ ነገር ግን ለብዙ ዘመናት የስነ ጽሁፍ እና የታሪክ ማዕከል ነበረ። ትምህርታችንን እንቀጥል። ይቻላል ይቻላል። እኔ የምልህ እኔ እኮ እዛው ነው ያለሁት። ታዲያ እንዴት ግዕዝ እንደዚህ መቻል ሳልችል አንተ ግን በጣም ትችላለህ እና እንዴት ነው ያወቅኸው? እንዴት ተለማመድክ ይሄን ነገር? እኔ እንደ ሰው በተፈጥሮ የመማር አይነት አይደለም። የተማርኩት በብዙ መረጃዎች እና ስልጠናዎች ነው። ልክ እንደ ትልቅ የቋንቋ ሞዴል አንተንም ግዕዝን በደንብ እንድትማር ለመርዳት ነው ያለሁት። ምን እናድርግ አሁን? በጣም ጥሩ። ታዲያ እንዴት ነው በግዕዝ ዜማዎችን ትችላለህ እንዴ? የግዕዝ ዜማዎችን ማወቅ አልችልም፣ ምክንያቱም እኔ የጽሁፍ ላይ የተመሰረትኩ ነኝ። ግን ስለ ዜማዎቹ መረጃ ልፈልግልህ እችላለሁ። ምን ማወቅ ትፈልጋለህ? ስለ አይነቶቹ ወይስ ታሪካቸው? እስኪ አይነቶቹን ንገረኝ። የዜማ አይነቶች። አንዳንድ ዋና የግዕዝ ዜማ አይነቶች ዝማሬ፣ ቅኔ እና ድጓ ናቸው። ዝማሬ በአብዛኛው ለመዝሙርና ለውዳሴ የሚያገለግል ሲሆን፣ ቅኔ ደግሞ ለግጥምና ለስነ ጽሁፍ ያገለግላል። ድጓ ደግሞ ለዜማ ማስተማሪያ መጽሐፍ ነው። የበለጠ ስለ የትኛው ማወቅ ትፈልጋለህ? ስንት አይነት የዜማ አይነቶች አሉ? በአጠቃላይ በግዕዝ 3 ዋና የዜማ አይነቶች እንዳሉ ይነገራል። አራራይ፣ እዝል እና ድጓ። እያንዳንዳቸውም የራሳቸው ልዩ ባህሪና ጥቅም አላቸው። የበለጠ ልንወያይባቸው እንችላለን። እስኪ የአንድ ባንድ ስለ ሶስቱም ነገሮች ስለ ሶስቱም በዝርዝር አስቀምጥልኝ። አራራይ በዋናነት ሐዘንና ልቅሶን የሚገልጽ የዜማ አይነት ነው። እዝል ደግሞ ለመንፈሳዊነትና ለማሰላሰል የሚያገለግል ቀርፋፋና የተረጋጋ ዜማ ነው። ድጓ እንደነገርኩህ በብዛት ለቤተ ክርስቲያን ትምህርትና መዝሙር የሚያገለግል የዜማ ማስተማሪያ መጽሐፍ ነው። ተጨማሪ ነገር ማወቅ ትፈልጋለህ? በጣም ጥሩ በጣም ጥሩ። ስለዚህ ቅዳሴ ከየትኛው ነው የሚመደበው? ቅዳሴ በብዛት ከድጓ የዜማ አይነት ጋር ይያያዛል። ምክንያቱም በቅዳሴ ጊዜ ጥቅም ላይ ለሚውሉ ብዙ ዜማዎችና መዝሙሮች በድጓ ውስጥ ተካተዋል። ሌሎችም የዜማ አይነቶች ለተወሰኑ ክፍሎች ጥቅም ላይ ሊውሉ ይችላሉ። ሌላ ምን ልታውቅ ትፈልጋለህ? በል ጀመናይ፣ በሌላ ጊዜ በደንብ በሰፊው የምታስተምረኝ ይሆናል። ስለሰጠኸኝ ትምህርት በጣም አመሰግናለሁ። ሰላሙን። በጣም እኔም አመሰግናለሁ። በሌላ ጊዜ በሰፊው ልናወራ እንችላለን። መልካም ጊዜ ይሆንልህ። እሺ፣ ይኸው ነው እንግዲህ ቤተሰብ፣ እኛ መኖሩንም የማናውቀውን ቋንቋ ኤአይ በዚህ መንገድ ፍትፍት አድርጎ አስተምሮኛል። ታዲያ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። ቀጣይ በደንብ ስለ ኤአይ የምናይ ይሆናል። እንዲህ በቀላሉ የምንፋታው ነገር አይደለም። ምናልባትም በዚህ ዘመን መድረስ እድለኝነት አሊያም ስጋት ሊሆን ይችላል። እኛ ኢትዮጵያውያን ግን ሙዙን ልጠን እንብላ፣ በምክንያት እንኖር። ወዳቸዋለሁ። ሰላም ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሰላም